ሰላም ነኝ። ዛሬ ደግሞ ይሄንን የመሰለ በድስት የጋገርኩትን ቆንጆ የድፎ ዳቦ አሰራር እናሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክ እና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር ጉድጉድ ያለ እቃ አዘጋጅቻለሁ። ለብ ያለ ውሃ እናደርጋለን። ለብ ያለ ውሃ ተጠቅሜ ያለው። ከዛ ስኳር እንደ ፍላጎታችሁ ስኳር እኔ አንድ የሾርባ ማንኪያና ግማሽ እጠቀማለሁ። መጠኑ ሁሉ ግልጽ እያደረኩላችሁ እሄዳለሁ። 1 ኪሎ ዱቄት ነው የምጠቀመው። ከዚያ እርሾ 1 ሻይ ማንኪያ እርሾንና ስኳሩን በደንብ አድርገን እናዋህደዋለን። እንደዚህ ቀላቀልሁት። ከዛ ክድና አርጌ ለ5 ደቂቃ የሚሆን አቆየዋለሁ። በጣም ቀላል ነው፣ ግን ደግሞ እንደዚህ በመጥበሻ በድስት በምትፈልጉት ጋግራችሁ መጠቀም የምትችሉት በጣም ቀላል የድፎ ዳቦ አሰራር ነው ለዛሬ እያሳየኋችሁ ያለሁት። ላይክ አድርጉ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ታግዙኛላችሁ ማለት ነው። እንግዲህ ይሄ ከ5 ደቂቃ በኋላ እንደዚህ ኩፍ ብሎልኛል፣ እርሾ ማለት ነው። ከዚያ ሌሎችን ግብአቶች ላሳያችሁ። ጨው እንደ ፍላጎታችን ነው፣ እኛ እንደምንፈልገው። እኔ 1 ሻይ ማንኪያ ጨው ተጠቅሜ ያለው። ዘይት 4 የሾርባ ማንኪያ ዘይት እጠቀማለሁ። ለ1 ኪሎ ዱቄት ነው እየነገርኳችሁ ያለሁት። እናንተ ግን እንደምትፈልጉት ነው። በተለይ ስኳርና ጨው እንደምትፈልጉት ማድረግ ትችላላችሁ፣ ወይም አለመጨመርም ማለት ነው፣ እንደ ጤናችሁ። በደንብ አድርጌ ቀላቅሉት። ከዛ በመቀጠል ዱቄቱን እዚህ ጋር አዘጋጅቻለሁ። ዱቄቱ ላይ የዳቦ ቅመም 1 ሻይ ማንኪያ የዳቦ ቅመም እንግዲህ ከዚህ በፊት ሰርቼ የላችኋለሁ። ጥቁር አዝሙዱን ትንሽ አመስ አድርጌ ከዛ በእጄ እንደዚህ አሸት አድርገዋለሁ። ትንሽ አመስ ስናደርገው የበለጠ ጣዕሙ እንዲወጣ ያደርግልናል። ዱቄቱን የዳቦ ቅመሙንና ጥቁር አዝሙዱን እንደዚህ በደንብ አድርጌ ቀላቀልኩት። እንደዚህ በደንብ አድርገን እንቀላቅለዋለን። በጣም ቀላል ነው። ላይክ እያደረጋችሁ ቪዲዮን ተመልከቱ። ሰብስክራይብ ስታደርጉ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ሰብስክራይብ እያደረጋችሁ ተቀላቀሉ። ከዚያ የበጠበጥነውን እርሾ፣ ስኳሩን፣ ዘይቱን፣ ጨውን እንጨምራለን። ትንሽ ውሃ ጨምራለሁ፣ 1 ኩባያ። ግን ውሃውን በራሳችሁ ነው የምትወስኑት፣ እያቦካችሁ የምታዩት ይሆናል። ከዚያ በኋላ በደንብ አድርጌ እቀላቅለውና አቦካዋለሁ። በደንብ እናሸዋለን። እንግዲህ ከዚህ በፊት የጠየቃችሁኝ ያው ይሄንን ኤዲት አድርጌ ጨርሼው ስለነበር ነው የለቀኩላችሁ። በቀጣይ የዳቦ ቆሎ አሰራርን ይዤላችሁ እቀርባለሁ። እንደዚህ በደንብ አድርጌ ቆንጆ አድርጌ አሸዋለሁ። በጣም ድርቅ ያላለ ሊጥ እና ደግሞ ቀጭን ያልሆነ መካከለኛ ሊጥ ነው የምናቦካውና የምናዘጋጀው። ብዙም ድርቅ ያለ አይደለም፣ ቀጭንም አይደለም። ቆንጆ አድርጌ እንደዚህ አብኩቼ ካዘጋጀ በኋላ ከድነውና ኩፍ እንዲል አደርጋለሁ። ይሄው እንግዲህ እንደዚህ ኩፍ ብሎልኛል። በደንብ ኩፍ ሲል እንመልሰዋለን። ሁለተኛ በኦቨን አልጋግርም ነው የምትሉት፣ በጣም ነው የሚጣፍጠው። ኦቨን ኖራችሁም አልኖራችሁም ከፈለጋችሁ መጥበሻ ካላችሁ በቂ ነው። እዚህ ጋር ንጹህ ኮባ አለኝ። ንጹህ ኮባ በጨርቅ ወይም አጥባችሁ ኮባውን ካዘጋጃችሁ በኋላ ድስቱ ላይ ልክ ፓትራ ላይ እንደምንጋግረው ማንጠፍ ነው ኮባውን። ከዛ ሊጡን እናደርጋለን። የኔ ትንሽ ወፈር ያለ ድስት ነው፣ ግን እሳቱን በጣም ከቀነሳችሁት ስስ ቢሆንም ቆንጆ አድርጎ ያበስልላችኋል። ወይም መጥበሻ ካላችሁም በመጥበሻ መጋገር ትችላላችሁ። ስለዚህ ዛሬ ኦቨንን አልጠቀምም። ወደፊት ራሱ መጠቀም አልመሰለኝም፣ በጣም ስለሚጣፍጥ እውነት ለመናገር። በዚያ ላይ ቀላል ነው። ከዚያ በደንብ አድርገን ስስና ወፍራም እንዳይኖረው አድርገን ሊጡን በደንብ ከጠፈጠፍ ነው በኋላ ከዛ ኮባውን እንደዚህ መለስ አድርገን እንደዚህ ሽፍን አድርገን ኩፍ እንዲል እንደገና እናስቀምጠዋለን። እሳት ላይ ሳንጥድ እዚሁ ላይ እንደሆነ ኩፍ እንዲል እናረጋለን፣ ድስቱ ላይ ማለት ነው። እዩት፣ ቢያንስ 20 ደቂቃ የሚሆን አቆይቼዋለሁ።
ሳልጋግረው ማለት ነው። ከዚያ በኋላ እዩት እንዴት ንፍት ብሏል ወደ ላይ። ቅድም አይታችሁታል። አሁን ደግሞ እንደዚህ ኩፍ ሲል ነው ወደ ላይ ኩፍ ሲል፣ ከዚያ በኋላ ክድን እናደርገውና እንጥደዋለን። በቻልኩት መጠን ግልጽ ያደረኩላችሁ መስሎኛል። እዩት። ከዚያ በኋላ ጥደ ነው 45 ደቂቃ የሚሆን ፈጅቶብኛል። እኔ መብሰሉን የምናውቀው ግን እዩት። አንዱን ኮባ ከላይ እንደዚህ ታነሱትና ላሳያችሁ ቀረብ አድርጌ እንደዚህ መጠጥ ሲል ከላይ መጠጥ ሲል ውስጡ በደንብ ስለበሰለ ነው። ሊጡ ከላይ መጠጥ ሲልልን ሌላ ኮባ እንደዚህ እንደርብና በኋላ ደግሞ ከስር እንዳያርብን ማለት ነው እንገለብጠዋለን። እንዳያቃጥለን ጨርቅ መያዝ ይኖርብናል። ከዛ እንደዚህ ገለበጥኩት። የታችኛውን 45 ደቂቃ የላይኛውን ደግሞ አሁን የገለበጥኩትን ደግሞ 40 ደቂቃ የሚሆን አብስዩዋለሁ። ከዚያ ሁለቱንም በደንብ አድርገን ከላይም ከታችም ቆንጆ ሆኖ ከበሰለልን በኋላ እናንተ ግን እንደ እሳታችሁ ነው። በከሰል ሊሆን ይችላል፣ ስቶፋችሁ ሌላ አይነት ሊሆን ይችላል። እሳቱን ቀንሳችሁ ማብሰል ብቻ ነው። በጣም ዝቅ ያለ ሙቀት መሆን አለበት። ከዚያ በኋላ እዩት የውስጠኛውን በስሎልኛል፣ ከስር ያለውም አሁን ደግሞ እናወጣውና ላሳያችሁ። እንደዚህ የሚያምር ድፎ ዳቦ ሆኖልኛል። በእውነት ውስጡ ራሱ በጣም ቆንጆ ሆኖ ነው የበሰለው። ቆርሼ ያሳያችኋለሁ። መልኩ እንግዲህ እንደምታዩት ነው። ስታበስሉ ብቻ እሳቱን ዝቅ ታደርጉትና ከዛ ልክ ከላይ መጠጥ ሲል ስትገለብጡ ሲሆን ትንሽ ጨመር ታደርጋላችሁ ሙቀቱን ሰበከት እንዲኖረው ማለት ነው። እንደዚህ እንግዲህ ቆንጆ ሆኖ ደርሶልኛል። ይሄ አሁን በድስት ያበሰልኩት ይመስላል። በጣም ነው ያስገረመኝ እኔ ለራሴ። ጣዕሙንማ ተውት፣ በጣም ሁሉ ነገር የተስተካከለ ሆኖልኛል። እስቲ ልቁረሰውና ደግሞ ውስጡን እንዴት እንደበሰለ ላሳያችሁ። እዩት። እንደዚህ ቆንጆ ድፎ ዳቦን በድስት መጋገር ማለት ድንቅ ነው። በጣም ነው የሚጣፍጠው። ላይክ እያደረጋችሁ ከዛን ቆራርሰዋለን። ግን ያው ሲቀዘቅዝ ነው መቁረስ። በደንብ ቅዝቅዝ ሲል ስትቆርሱት ቆንጆ ይሆንላችኋል። ተመልከቱ። እንደዚህ ያለን ዳቦን በድስት ጋግሬ ያለሁ እንግዲህ ለዛሬ ይዤላችሁ የቀረቡት ቪዲዮ ይህንን የመሰለ ቆንጆና የሚጣፍጥ የሚያምር በድስት የተጋገረ ድፎ ዳቦ ነበር። ስለተከታተላችሁን ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው